السلام عليكم ورحمة الله وبركاته. بسم الله الصلاة والسلام على رسول الله صلى الله عليه وسلم። በዚህ ቻናል ኢንሻአላህ በተከታታይ ቃዒዳንና ቁርአንን ትምህርት ለማስተላለፍ እሞክራለሁ በቻልኩት አቅም ኢንሻአላህ። እሺ መርሐባን ጀምር። ያው እንደሚታወቀው ለየትኛውም ቋንቋ ፊደላት አሉት፣ የሚነበቡ ፊደላት ማለት ነው። እና አረብኛ 28 ፊደላቶች አሉት። እዚህ ጋር የተጻፉት ግን 30 ናቸው። 1 2 3 4 5 1 2 3 4 5 6 6 ሲባዛ በአምስት 30 ሆኖ ማለት ነው። ስንት ፊደላት አሉ ማለት ነው? 30 ፊደላት አሉ። እዚህ ላይ ግን የአረብኛ ፊደላት 30 ሳይሆኑ ስንት ናቸው? 28 ፊደላት ናቸው። ታዲያ ምን ፊደላት ነው እዚህ ላይ ተጨምሮ 30 የሆኑት ከተባለ እዚህ ጋር የምናያቸው ፊደላቶች ተጨማሪ ፊደላቶች ናቸው ማለት ነው። አሊፍ የምትባለዋ ፊደል በድሮ ጊዜ አሊፍ ፈትሐአ፣ አሊፍ ከስራኢ፣ አሊፍ ዶማኡ እየተባለ ትነበብ ነበር። ወላኪን አሁን ላይ የቃዒዳ ኑራንያ እቺ አሊፍ የምትባለዋ ፊደል እንደ ፊደል ሳትሆን የምትቆጠረው እንደምንድን ነው? መሳቢያ ሆናለች ማለት ነው። ወልያኡ ከዛሊክ እዚህ ጋር ያለችው ያ ማለት ነች። ታዲያ አሊፍ የምንላት ፊደል በምን ተቀየረች ከተባለ በሐምዛ። አሁን አንዳንድ ሰዎች ኢንሻአላህ ወደፊት ስንማር እናያለን እና እንደዚህ ተብሎ ሲጻፍ ሐምዛ ፈትሐአ የሚለው ሐምዛ ፈትሐ ይላሉ። እዚህ ጋር ሀ የምትል ፊደል መጀመሪያዋ ስለሆነች እሱ አይደለም። ኢንሻአላህ ወደፊት እናየዋለን። ፍልንብዳ ኢንሻአላህ። እሺ እቺኛው ምን እንደነሽ ተባብለናል። አሊፍ ስንት ፊደላት ነው ያሏት? 3 ፊደላት ለም ፈ ሶስቱ ሲነበብ አሊፍ የምትል ድምጽ ሰጠችን ማለት ነው። ወደ ላይ ነች። በመሳቢያ ያላት ማለት ነው። ትንሽ ሳይሆን አንድ ሰው ባን ሲያነባት ሳይሆን ማለት ያለበት ድምፁን ከፍ ማድረግ አለበት ማለት ነው። እዚህ ጋር ወልታኡ ከዛሊክ እችኛዋ ታ የምንላት ታ ሳትሆን ስትነበብ በትክክለኛው ታ ተብሎ ነው ማለት ነው የሚነበበው። እሺ እችኛዋም እንደዛው ጂም ወደ ላይ በጎሮሮ ያው እችኛዋ ሀ ነች። እችኛዋ ደግሞ ኸ ነች። ይዋቸው ልዩነታቸው ኸ እያልን አማርኛ ፊደላት ላይ እንዳሉት ማለት ነው። እችኛዋ ሀ ነች። ያኛው ደግሞ ኸ። መርሐባ። እሺ ዳል። አሁንም እቺ ዳል የምንላት ከሶስት ፊደላቶች የተዋቀረች ነች። ዳ አለች፣ ደ የምትለዋ አሊፍ አለች፣ ከዛ ላም አለች። ዳል ዳል ዛል ራ ወደ ላይ ያው ይሄኛው ዛል የምትል ከተጨመር ነች ዛል። ሲጀመር ሁለቱም የአነባብ ልዩነት አላቸው። እዚህ ጋር ያለችው ዛል ነች፣ በምላስ ነው የምትቀረው። እዚህ ጋር ደግሞ ዛ ብቻ። በድሮ ቃዒዳ ከመምጣቱ በፊት በነበረው አነባበብ ላይ ዘይን ነበር የምትባለው እና ቃዒዳ ላይ ደግሞ ዛ ትባላለች። ሲን ሺን ሷድ ድ ንጥር የምትል ቧድ ምክንያቱም ይቺ ዳል የምንላት ሱኩኑና ስትመጣ ምንድን ነው ቀልቀላ ነች። ቀልቀላ ፊደላቶች ደግሞ ንጥር የሚሉ ናቸው። ሷድ ዳላላት ቧድ ወፈር ከሚሉ ፊደላቶች ናቸው። ይሄኛው በምላስ ይሄኛው ቀጠን፣ ይሄ ደግሞ ወፈር ተደርጎ ነው። ዛል በምላስ ዛ አይን ገይን ገይን አይደለም። ገይን ከሆነ ያው
ገይን። ይሄኛው የአማርኛ ፊደል ላይ ያለችው ገ ነች። ትቀራረባለች እንጂ እንደ አረብኛው ፊደል ገ አይደለችም። ይሄ ገይን ነው። ገይን ሲጀመር እነዚህ ፊደላቶች ከጎሮሮ የሚወጡ ፊደላቶች ናቸው። ገይን፣ ፈ፣ ቃፍ፣ ካፍ፣ ላም፣ ሚም፣ ኑን፣ ዋው ዋው፣ ሀ ወፈር ትላለች፣ ሀምዛ፣ ያ ያ። እሺ አሁን እንደተረዳችሁትና እንዳልተረዳችሁት በምን አውቃለሁ? በምንም አላውቅም። ሶ ፊደላቶችን አሳያችኋለሁኝ። ይሄ ምንድን ነው ስላችሁ ከእናንተ የሚጠበቀው መመለስ ነው። ኢንሻአላህ ፈልነብደ። እሺ ቀጥሎ ያሉት ፊደላቶች እንደዚህ አስገባላችኋለሁኝ። ፊደላቶቹን ራሳችሁ መልሱ። እሺ ዛል፣ ዷድ፣ እሺ መርሐባ። ከ28ቱ ፊደላቶች ውስጥ ስንቱ እንደመለሳችሁ ኮሜንት ላይ አሳውቁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።